የልደት በዓል በሰላም አደረሳችሁ። ቀደም ሲል በጁንታው ላይ ባካሄድነው ኦፕሬሽን የተገኙ ውጤቶችን ለህዝብ ሚዲያ ክፍት ስናደርግ ቀጣይ የሚገኙ ውጤቶችንም እንደምንገልጽ ቃል ገብተን ነበር። ቃል በገባነው መሰረት ጀግናው ደከመኝ ሰለቸኝ የማይለው የሀገር መከላከያ ሰራዊትና ሌሎች የጸጥታ ተቋማት በጋራ በጥምር አሁንም በማሰስ የተንቤን በረሃ በማሰስ ሸለቆው ተራራውን በመውጣት ስራዎችን እየሰራ ይገኛል። በዚህ መሰረት የተገኙ ውጤቶች አሉ። አሁን ሰራዊታችን በዋሻ በሸለቆ በገበሬ ቤት ገበሬ መስለው እንደ ባለፈው አሁንም የቤተክርስቲያንን የአባቶቻችንን ልብስ ለብሰው በተደበቁበት በአሰሳ የተገኙ ሰዎች አሉ። እነሱም አንደኛ አቶ ተክለወይኒ ያሰፋ የማረት ስራ አስኪያጅ፣ ዶክተር ሰለሞን ኪዳኔ የከተማ ልማት ቢሮ ኃላፊ ቀደም ሲል እዚህ አዲስ አበባ ከንቲባ ውስጥም ቢሮ ስልጣን ነበረው። ሶስተኛ አቶ ገብረመድን ተወልደ የንግድ ቢሮ ኃላፊ፣ አራተኛ አቶ ወልደ ጊዮርጊስ ደስታ የመንገድና ትራንስፖርት ቢሮ ኃላፊ፣ አምስተኛ አምባሳደር አባዲ ዘሙ ቀደም ሲል በሱዳን የኢትዮጵያ አምባሳደር የነበሩ ከዛ ከተመለሱ በኋላ በዚህ ከጁንታው ጋር ከፖለቲካ ጋር በተያያዘ አብሮ ሲሰሩ የነበሩ፣ ስድስተኛ ወይዘሮ ቅዱሳን ነጋ የክልሉ አፈ ጉባኤ የነበረች፣ ሰባተኛ አቶ ቴድሮስ ሳጎስ የመለስ አካዳሚና የኢፈርት ቦርድ ኃላፊ፣ ስምንተኛ ወይዘሮ ምህረት ተክላይ የክልሉ ምክር ቤት ህግ አማካሪ፣ አቶ ብርሃነ አደም መሐመድ የክልሉ ንብረትና ግዢ ስራ ሂደት ኃላፊ የነበሩ እነዚህ በሰራዊታችንና በሌሎች ጸጥታ ተቋማት በተደረገው አሰሳና ፍተሻ ከዋሻ ውስጥ ተገኝተዋል። ሌላ በዚሁ ግዳጅ ላይ እርምጃ የተወሰደባቸው ባለስልጣናት እንደሚከተሉት ናቸው። አንደኛ አቶ ሴኩ ቱሬ ጌታቸው ቀደም ሲል ከሰሜን እዝ ጋር በተያያዘ በመቀሌ ሆኖ ሲደሰኩር የነበረ፣ ሁለተኛ አቶ ዘራይ አስገዶ የሚዲያ ብሮድካስቲንግ ኃላፊ የነበሩ በፌደራልም በክልልም ስልጣን የነበራቸው፣ ሶስተኛ አቶ አበበ የድምጽ ወያኔ ወይም የዲደብሊው ኃላፊ፣ አራተኛ አቶ ዳንኤል አሰፋ የክልሉ ፋይናንስ ቢሮ ኃላፊ ከነ ሹፌሮቻቸውና የግል ጥበቃቸው ጋር አንድ ላይ ተደምስሰዋል። በመሆኑም አሁንም የተቀሩትን ቡድኖች ለመያዝ ይህ ጀግና ሰራዊት እና ሌሎች የፌደራል ተቋማት በጋራ አሰሳውን እየቀጠሉ ነው። በዚህ አሰሳ ወቅት ህዝባችን በተለይ የትግራይ ህዝብ እንዲሁም የሽግግር መንግስት መስተዳደር አባላት ያደረጉት አስተዋጽኦ ከፍተኛ ነው። ከፍተኛ ምስጋና የሚገባቸዋል። አሁንም ይሄ የተጀመረው አስተዋጽኦና ድጋፍ በተለይ ህዝቡ ከፍተኛ ድጋፍ እያደረገ ለሰራዊቱ የሚገቡበትን የሚወጡበትን ምግብም እየከለከለ ጭምር ተሳትፎውን እያሳደገ እየጨመረ እየመጣ ነው። ስለዚህ አሁንም አጠናክሮ እንዲቀጥል ጥሪ አቀርባለሁ። አመሰግናለሁ።